አጼ ዳዊት ካረፈ በኋላ ከዚያ በኋላ ወታደሮቹ ይዟቸው አብረዋቸው የሄዱ ሰዎች ወደ ሀገሩ ወደ ኢትዮጵያ ለማምጣት መስቀሉን ካደረሱበት እዚያው ላይ ተተው አስከሬኑን ወይም ሬሳውን ይዘው ወደ ሀገሩ ወደ ኢትዮጵያ ተመለሱ። ከዚያ በኋላ ያው መስቀሉ ወደ ቦታው ወደ መንበረ ማርቆስ ግብጽ የሐዋርያት መቀመጫ ወይም ደግሞ አሁን ኢትዮጵያ ውስጥ እንዳለው እንደ ቅድስተ ማርያም መንበረ ፓትርያርክ ናትና እንደገና መልሰው መስቀሉን ወደ ነበረበት መለሱት። ከዚያ በኋላ አጼ ዳዊት ከልጆቹ አንዱ አጼ ዘርዓ ያዕቆብ በአጼ ዳዊት ቦታ ተተካ። እሱም መስቀሌን በመስቀሌ ቦታ አስቀምጥ አንብር መስቀሌ በዲበ መስቀሌ እያለ አባቱን ሲያሳየው በነበረበት አመጣጥ ራእይ ወይም ህልም ይመጣለት ጀመር። መስቀሌን በመስቀሌ ቦታ አስቀምጥ ነው። አባቱ ዳዊት ግን ይቀመጥ ነው ያለው እና ልጁ ግን አስቀማጩ ወይም ደግሞ እዛ ቦታ ላይ አስቀማጭ ስለሆነ አሁንም አባቴም ሄዶ ሳያመጣው መስቀሉን ይዞ እየመጣ እያለ አረፈ። አሁን ደግሞ እንደዚህ እየተባለ ያሳየኝ ነው ምን ላድርግ ብሎ መተርጉማንን ወይም ደግሞ አባቶቹን ሲል እንደዚሁ ሂድና አባትህ የሰጡትን ግብጾች አይከለክሉምና አምጣ ተባለ። ከዚያ በኋላ ለግብጾች መልእክት ላኩ አጼ ዘርዓ ያዕቆብ። አጼ ዘርዓ ያዕቆብ ስጡኝ ብለው ለአባቴ ቃል የገባችሁለትን ያለውን መስቀሉን የጌታችን ኢየሱስ ክርስቶስን መስቀል ስጡኝ ቃል ገብታችኋልና አላቸው። ከዚያ ግብጾች ትንሽ አንገራገሩ። ምክንያቱም በወቅቱ በዚያ በፈጸመላቸው ወይ እነዚያ ቃል የገቡለት ሰዎች የሉምና አንገራገሩ። ከዚያ በኋላ እንደዚያማ ከሆነ አባይን እገድበዋለሁ ብሎ አባይን በቃሉ አቆመው። ከዚያ በኋላ አባይንም ሲያስቆመው ሲያዩ ግብጾች እንደማ ከሆነ አይሆንም ና ውሰድ ብለው አባይን እኔ መስቀሉን ይዤ እስከመጣ ድረስ ቁም ብሎ አዘዘውና ከዚያ በኋላ የለም እሱም ብቻ አይደለም ወርቅም ብሩንም እንሸልምሃለን አሉትኛ። እኔ የክርስቶስን መስቀል ብቻ ነው የምፈልገው። የጌታ የኢየሱስ ክርስቶስ መስቀሌ በመስቀሌ ቦታ አስቀምጥ እያለ በህልም አናግሮኛልና መስቀሉን ብቻ ነው ብሎ ሲሉት አይ ግድ የለም ለኛም አባቶቻችን ያደረጉትን አባትህም በዚያው በበረሃ ላይ የቀረበትን ካሳም ይሁን በረከትም እኛም ለኢትዮጵያውያን የሰጠነው ነገር የለምና ውሰድ ሲሉት የለም ይቅርብኝ አላቸውና ሰፍነጉንም ጅራፉንም ያው የክርስቶስ መስቀል ሙሉ መስቀሉንም ይዞ ወደ ኢትዮጵያ መጣ። ወደ ኢትዮጵያ ከመጣ በኋላ በመጀመሪያ ጊዜ አጼ ዘርዓ ያዕቆብ ያሳረፈው ቅላጅ አካባቢ የሚገኝ ጉም ኢየሱስ የሚባል ቦታ ላይ ያሳረፈው። ከዚያም አልሆነም መሸከም አልቻለም ያጋራ። አሁንም እንደገና መጣና ከፍ ያሉ ተራራዎችን አምባዎችን ባየ ቁጥር አጼ ዘርዓ ያዕቆብ መንከራተት ጀመረ። መናገሻ እንደዚሁ እዛ መድኃኔዓለም ጋር ያለው እሱ ጋም 7 ወር ተቀመጠም ይላሉ 3 ዓመትም ይላሉ። እንግዲህ እሱ ላይ ብዙ እንትን የለም ትክክለኛ መረጃዎች ትንሽ እንትን ይላል። በነገራችን ላይ አጼ ዘርዓ ያዕቆብ ለ7 ዓመት ነው የተንከራተተው መስቀሉን በመስቀሉ ቦታ ለማስቀመጥ። ከዚያ በኋላ መናገሻ ላይ 3 ዓመት ከተቀመጠ በኋላ ወደ ምስራቅ በኩል በዚህ በሰሜን ተራሮች ወይም ደግሞ በዚህ ከደብረ ብርሃን ጀምሮ ባለው ቦታዎች ትልልቅ ቦታዎችን እያየ ተንከራተተ ዞረ። ከዚያ በኋላ በ7ኛው ዓመት አምባሰል ተብላ የምትጠራዋን የግሸን ተራራ ወይም ግሽ ተራራ
በፊት ደብረ ከርቤ ተብላ 3 ስሞች የሚጠራባት ቦታ ላይ በዚህ አካባቢ ደረሰ። መስከረም 17 ቀን ነው የደረሰው። ከዚያ ጋራውን አስቆፍሮ ወይም በዳገቱ አንድ መውጫ ብቻ ስለነበረቻት አንድም ጥር ይላሉ። ጥር 21 ቀን አካባቢ የእመቤታችን ዕረፍት ቀን ደረሰ ይላሉ። ከዚያ በኋላ ከጥር በኋላ እስከ መስከረም 17 ድረስ መሬቱን በመስቀል አምሳል እያስቆፈረ ቤተክርስቲያኑን ለመስራት፣ ምክንያቱም መስቀል የመሰለ ነውና የራሱ መስቀል ነው የሚመስለውና የግሸን አምባ ተራራ መስቀሉን ቤተ አማኑኤል የአማኑኤል ቤተክርስቲያን የተሰራውን መስቀል መጀመሪያ ወደ መሬት ቆፋሮ አስቆፈረ። መጀመሪያ በነሐስ ለበደው፣ ከዚያ ቀጥሎ በብር፣ ከዚያ ደግሞ በወርቅ አስጌጠውና አየር ላይ አድርጎ በዚያ አስቀመጠው። መስኮትም ቀበረው ወይም ደግሞ አስቀመጠው። በዚያ ላይ ቤተክርስቲያን በመስቀል አምሳል አስመስሎ ሰራው። ቤተክርስቲያኑን ከጥር ጀምሮ እስከ ነሐሴ መስከረም ድረስ ቤተክርስቲያኑ ሲያንጽ ሲያስተካክል ቆየ። ምክንያቱም የእመቤታችን 21 ቀን የሚደርሰው እመቤታችን ታቦተ ወይም ደግሞ እሌኒ ባለቤቱ እሌኒ ያሰራቻት ታችኛው ከቤተ አማኑኤል ቤተክርስቲያን ጎን ያለችው የእመቤታችን ቤተክርስቲያን የተሰራበት ስለሆነ በዚያን ቀን ታቦቱ የነገሰበት ስለሆነ እንጂ መስቀሉ የተቀመጠው በ17 ነው ይባላል። እንደዚያ ነው። እንደገና ደግሞ መስከረም 17 ቀን አንድም ቁፋሮ የተጀመረበት፣ ሁለተኛ ወደ ኢትዮጵያ ውስጥም የገባበት ነውና ከዚያ ጀምሮ በተለይ ኢትዮጵያ ኦርቶዶክስ እምነት ተከታዮች በአፄ ዘርዓ ያዕቆብ በፊትም ይከበራል። በእርግጥ ተረፈ መስቀሉ ወይም ግማደ መስቀል ብለን የምንጠራው መጀመሪያ በአምስቱ ጋር አብሮ ስለደረሰን፣ ግን ዋናው የሃይማኖታዊ በዓሉ ብሔራዊ በዓል ሆኖ እንዲከበር የተደረገው ግን በአፄ ዘርዓ ያዕቆብ ነው። ምክንያቱም መስቀሉን ወደ ኢትዮጵያ ይዞት የገባው በ17 ነው። እንደገና ደግሞ ታሪኩንም ደግሞ የእሌኒን ታሪክ ለማመስገን ደመራውን የእሌኒን ስሞ በመውሰድ ክብረ በዓሉ ደግሞ ያው መድኃኔዓለም መስቀል ያስቀመጠበት ሰፍነጉንም ጅራፉንም ሁሉንም ነገር ያለውን መስቀል በመስቀሉ አስቀምጦ በኋለኛው ጊዜ ክፉዎቹ እንደሚመጡ እንደሚያጠፉት ስለሚታወቅ በዚያ አድርጎ ያከበረበት አፄ ዘርዓ ያዕቆብ ያስቀመጠበት ነው። ከዚያ ጀምሮ ግን አባታችን አፄ ዘርዓ ያዕቆብ ፈላስፋ ነውና ከሚመጣውን ችግር ቀድሞ ይረዳንና ከላዩ ላይ መሰሉን ወይንም ደግሞ ያንን የሚመስለውን መስቀል የሚመስለውን አስቀርጾ አቁሞ እንደገና አሁን አርያ መስቀሉን ወይም ደግሞ መስቀሉን ያን የክርስቶስን መስቀል የሚመስል አሁንም ላዩ ላይ አስቀምጦ እዚያ መስቀል ያለበት ቦታ ላይ አስቀምጦ ሰው በየዓመቱ ግሸን በሄደ ቁጥር ሰው ይጎበኘዋል። ያ መስቀል አርያው ነው እንጂ ዋናው መስቀሉ ከስር ነው ያለው፣ ከቤተ ክርስቲያኑ ስር እሱም ማንም መንካት የማይችልበት ነውና። ያ ቦታ ግን ምንድነው? እመቤታችንን በስደቷ ጊዜ ግራ ወይራ አለ፣ አሁን እዚያ ባህር አለ። እመቤታችን ልጇን ያጠበችበት ገላውን ያጠበችበት ስር ትልቅ ስራ የሰራችበት ነውና ድርሳነ ዑራኤል ላይ እንደተጻፈው ያ አምባሰል አምባ የሰም አምባ የተባለው ወይም ደግሞ የማር ቦታው ያ መስቀል ባሪያ መስቀል የተቀመጠው መስቀሉን ራሱ የሰራው ተራራ በሱ ላይ የተቀመጠውን ለማሰብ ሁልጊዜም ብሔራዊ በዓላችን አድርገን የአደባባይ በዓል ሆኖ ይከበራል። አደባባይ በዓል ሆኖ የተከበረው ከአፄ ዘርዓ ያዕቆብ ጀምሮ ነው። ምክንያቱም አባታችን በአደባባይ መስቀሉን ይዞ ሲዞር ነበርና አንዳንድ
እንግዲህ ከዚያ ነገረ መስቀሉን የሚተርክ አንድ መጽሐፈ ትውፊት የሚባል ትልቅ መጽሐፍ አለ። በዓመት አንዴ ብቻ እየወጣ የሚነበብ የሚተረክ ግሸን አደባባይ ላይ ይተረካል። ግማድ ይላሉ። ግማድ ግን አይደለም። የኛ ግማድ የሚለው ግማሽ የምትረጅ ክፋይ ማለት ነው። እሱ ያ መጀመሪያ ለአምስቱ አገራት ሲከፋፈል አብራ የደረሰች ናት እንጂ አሁን የመጣው አጼ ዘርዓ ያዕቆብ ያመጣው ከመንበረ ማርቆስ ላይ ተነስቶ የመጣው መስቀል ግን ሙሉ ራሱ ያ ክርስቶስ ያረፈበት እግሩም እንትን ያለበት እግራ አካሉ በሙሉ የእጁም እግራ እንደተወጠረ የተቀመጠበት ሙሉ መስቀሉ ምንም የተቆራረጠ እልን ይነካቸው ነገር የላትም፣ ያስነካቸውም ነገር የላትም። ምክንያቱም እንጨት መስቀሉን አልተፈለጠም፣ ራሱ መስቀሉ ነው ያለው እና አሁን አባቶቻችን አንዳንድ አባቶች ግማደ መስቀል እያሉ ለግሽ ያለው ግሸን ማርያም ግማደ መስቀሉ እያሉ የሚሉ ሰዎች አሉ። ግሸን ማርያም ላይ ያለው ሙሉ መስቀል ነው። ምክንያቱም በዚያ መንበረ ማርቆስ ላይ የተቀመጠው ያ ግብጽ ላይ በገጠማት ችግር በተፈጠረባት ችግር በዚያ በኋላ ወደ ኢትዮጵያ የመጣው መስቀል ሙሉ መስቀል ነው ያለው ለማለት ነው። ይህ ታሪክ ደግሞ ያለው የት ነው? መጽሐፈ ጠፊት የሚባለው ጠፊት የሚባል የመስቀሉ ነገረ መስቀሉ ከመጣበት ጀምሮ አብሮ የተጻፈ የተከተበ እንዴት እንደመጣ እንደምትለየት ላይ እንዳረፈ የት ቦታ ላይ እንደተቀመጠ እንዴት እንትን እንዳለ የሚያትት ከመጀመሪያው ጀምሮ ከአጼ ዳዊት ጀምሮ የሚያትት መጽሐፍ ስለሆነ እሱን ማዳመጥ ማንበብ ያስፈልጋል። ግማድ የሚባለው ግን መጀመሪያ ለአምስቱ ሀታ ቤተ ክርስቲያኖች ሲከፋፈል የተሰጠ እንጂ ሙሉ መስቀሉ ግን ለመከፋፈል ብሎ የመጣ አይደለም። ከመንበረ ማርቆስ ከሐዋርያት መቀመጫ ወይም ደግሞ ያ የዓለም አብያተ ክርስቲያኖች መሪ ከነበረችበት ልክ አሁን ቅድስተ ማርያም እንደምትባለው እዚያ ጋር የነበረውን እሱ በአረቦች ሲወረር ችግር ሲገጥማት የመጣ ነው። ደብረ ምጥማቅም አሁን ስውሯ ጻድቃኔ ማርያም የምትባለዋ እሷም እንደዚሁ 5 ቀን ተገልጻ የምታሳየዋ ያቺ የደብረ ምጥማቅ ጽላት አሁንም ጻድቃኔ ማርያም እንዳለች በሰረገላ የደሮች ወይም በሰረገላ መታ በህልማቸው መጥተው ሲያሳዩት ያችን ሰላ ድንጋይ ላይ ቆማን ያግንተዋት አሁንም እሷን የሚያስቀምጧት እዚያ ዋሻ ውስጥ በክብር ያሳረፏት አጼ ዘርዓ ያዕቆብ ናቸው እና እኒህ አባት የተባረኩ የተቀደሱ ናቸው። ከዚያም አልፈው ዛቲ ኢቲ ምዕራፌ ብለው ወደ ባህር ዳር ሂደው ይህን ዓለም ንቀውት ትተውት በቅድስና ወደ ዳጋ እስጢፋኖስ ገብተው በምንኩስና ያረፉ ትልቅ አባት ናቸው። አጼ ዘርዓ ያዕቆብ ማለት የአጼ ዳዊት ልጅ ማለት ነው እና ወንድማቸውም አቡነ ያሳይ የሚባሉት ሂሩት አምላክ ነው። ሂሩት አምላክ የሚባሉት አባት የዳጋን እስጢፋኖስ የመሰረቱ እሳቸው ናቸውና ከዚያ በኋላ ወደ ጣና ቦታ ላይ ሄደው እሳቸው ወንድማቸውን ለመጎብኘት ሄደው ነበርና ከዚያ ቦታቸውን ሄደው ለልጃቸው አሳልፈው ቅድስናቸውን ንግስናቸውን ትተው ወደ ቅድስና የሄዱ ትልቅ አባት ናቸው። ይህም ደመራ የተጀመረው መጥቶ በባህራዊ የተቀበጠው እንደገና ያን ታሪክ የምንሰራው በአጼ ዘርዓ ያዕቆብ የጀመረ ነው። ግን ደመራው ከመጀመሪያ ከእሌኒ ይጀምራል። ያንን በፊት የነበረው ነው። ከ300 ዓመት በኋላ ከክርስቶስ ልደት በኋላ የተጀመረ ነው። ያ የእሌኒ ታሪክ ይታወቃል። ግን የሃይማኖታዊ ባሉ ወይም ደግሞ ባህላዊ ባሉ የአደባባይ ባል ሆኖ የተጀመረው ግን በአጼ ዘርዓ ያዕቆብ ነው ይባላል እና ከዚያ ጀምሮ ነው የደመራን በዓል በ16 አክብረን እንደገና ደግሞ በ17 ራሱ ግሸን አምባ ላይ ያረፈበት ነው። አንድም ደግሞ ወደ ኢትዮጵያ መጀመሪያ የገባበት ቀንም ነው። በመስከረም 21 ቀን የእመቤታችን ጽላት ወይም ታቦቱ የገባበት ቀን ነው እና አሁን ግሸን ማርያም የምናከብረው አብዛኛውን ጊዜ በ21 ነው። ግን አብዛኛውን ታሪኩ ያለው ግን ከ17 ይጀምራል ለማለት ነው። ይቆየን። አመሰግናለሁ። መልካም በዓል።